ጎበዝ ውሸታም አብዛኛውን እውነት ነው የሚያወራው ይባላል። ይህንን ለማሳየት ደግሞ መጽሐፍ ቅዱስ ላይ ሴቲቷን ያታለላትን እባብ ልንገራችሁ ምን እንዳላት። ይህንን ፍሬ እኮ ብትበዩ ዓይንሽ ይከፈታል፣ አንቺና ባልሽ ዓይናችሁ ይከፈታል፣ ክፉና ደግን መለየት ትችላላችሁ ብሎ ነገራቸው። እውነት ነው። ከኋላ የሚመጣውን ነገር ግን ኮንሲኩዌንሱን ግን አልነገራቸውም ነበር። ያንን በሉ፣ ከኤደን ገነት ተባረሩ፣ ከነበራቸው ስልጣን ወረዱ። የተዋረደ ማንነት፣ የተዋረደ ነገርን ሰጣቸው። አንዳንድ ጊዜ ማንን እንደምንሰማ ማወቅ መቻል አለብን። ያ ሰው እውነት የእውነት ነው የሚያወራን ወይስ ደግሞ እውነት የሚመስል ውሸት? አይኖ አንዳንድ ጊዜ የብዙ ነገሮችን ጀርባ ማወቅ ይከብደናል፣ እንሸወዳለን። ግን በአዲስ ኪዳን ዘመን እንዳንሸወድ አዲስና መልካም የሆነን ነገር ለኛ ተሰጥቶናል። እሱም ሁሉ ጊዜ ከነዚህ ነገሮች ሁሉ ሊያድነንና ሊያወጣን የሚችል የዘላለምን ነገር የሚሰጠን ዘመናችንን ሁሉ የሚጠብቅ ሊከልለን ቅጥር ሊሆንልን የሚችል እሱ ኢየሱስ ክርስቶስ ተሰጥቶናል። በዚህ እውነት ውስጥ ምንም አይነት ውሸት ሊሰራ አይችልም። ምንም አይነት ውሸት ሊያሸንፈው አይችልም። ይሄንን የተጠጋ፣ ይሄንን አምላኩ ያደረገ፣ ይሄንን የተቀበለ፣ ይሄንን የራሱ ያደረገ ከዚህ ክፉ ዘመን፣ ከዚህ ካስከፊው ነገር ራሱን መታደግ ይችላል። እምነግራችሁ ሃይማኖት አይደለም፣ እምነግራችሁ እውነት ነው።